የትልጅ ከልቧ በንጹህ ልብ ታማኝ ሆና በንጹህ ልብ ከወደደች የምሬን የምትፈልገውን ሰው ታረጋለች። ይሄ ፓወር ተሰጥቷቸዋል ብዬ ነው ማምነው እኔ። ጄኑዊን ከሆነ ፍቅሯ የቅናት የጥቅም የምናምን ሳይሆን ኦር ደግሞ የራሷን ኦፖርቹኒቲዎች ለመጠቀም ሳይሆን ጄኑዊንሊ ካንተ ንጹህ ፍቅር ካላት ካንተ ጋር ፊውቸር የምታስብ ከሆነ ላንተ የምትታመንልህ ከሆነ የምትወድ የምታከብር ንጹህ ወይም ፒዩሪቲ ልብ ያላት ሰው ከሆነች believe me እነዚህ ነገሮች ታረጋለች። ብዙዎቻችን ወንዶች ግን አይገባንም። በተለይ ወጣት እድሜ ላይ ይሄ ነገር አይገባንም። የሚገባ ሌት ከሆነን በኋላና በሴት ምክንያት ብዙ ዋጋ ከከፈልን በኋላ ኦኬ ሺ ዋዝ ራይት ልክ ነበረች ያቺ ምንለው። ባይ ዘ ዌይ እዚህ ጋር ዲስክሌመር የምሰጠው ወንዱም ጥሩ ሆነ ነው። እሺ ሶ የመጀመሪያው ከዓለምም ከራስህም የደበከውን እውነታ ታወጣባለች ሴት ልጅ ከልቧ ስትወድህና አብራ ስትሆን። ከዓለምም ከራስህም የደበከው ባጭሩ ደካማ ጎንህን ማለት ነው። ብዙ ወንድ እዚች ጋር ነው አግሬሲቭ የሚሆነው ምናምን። ምክንያቱም ደካማ ጎናችንን አይደለም ከዓለም ከራሳችን ራሱ ደብቀን ነው የምንኖረው። በቃ ማስክ አለ አም ስትሮንግ ነኝ ታፍ ነኝ ፕሮቫይደር ነኝ ምናምን ብለህ ታፍታፍ የምትጫወተው አለ ለዓለም ራስህንም እንደዛ ነው የሆንክ እንዲመስል። አክቹሊ ፕራክቲካሊ በተግባር የምትፈትነው ግን ሴት ነች ህይወት ላይ አይደል? ታፍ መሆንህን አክቹሊ የምርም በህይወት ላይ ታፍ መሆንህን ኦር ደግሞ ፕሮቫይደር መሆንህን በህይወት ላይ አክቹሊ ኢሞሽናል ኢንተለጀንት መሆንህን አክቹሊ ህይወት ላይ ጄኑዊንሊ ባይ ዘ ዌይ ደካማ ጎንህን እንደ ሴት ልጅ የሚያሳይ የለም። የዛሬ 2 ዓመት ምናምን ቪዲዮ ሰርቼ ነበር ኢንስታግራም ላይ ገባው አሉ ስቲል ቪዲዮ። ብዙ ወንዶች ተናደዋል። ሴት ልጅ ታውቃለች ነው ጄኑዊን ከሆነች ሁሉም ሴት አላልኩም። በንጹህ ልብ የምታፈቅር ሴት ንጹህ ልብ ያላት ሴት ከክሪቲሲዝም ከማጣጣል አንተን ከመጥላት ሳይሆን ቤስት ቨርዥን እንድትሆንላት ከመፈልግ ቤስት ባል እንድትሆንላት ከመፈልግ ፊውቸርን ከማሰብ አብራ ለመኖር ረጅም ልጆቹ ወልዳ ያንተን ሌጋሲ ለማስቀጠል ከማሰብ የተነሳ ጥቃቅን እንኳን የሚባሉ ዋጋ ላይ ያስከፍሉ የሚችሉ ስህተቶችን እንድታስተካክል ጉሮሮን ትይዛለች። ስራ ላይ ላይፍ ላይ ፐርሰናል ነገር ላይ ስፒሪቹዋሊቲ ላይ ደካማ ጎንህን ዊክነስህን በደንብ ነው የምታወጣው። አክቹሊ በተግባር ቴስት ታረጋለች። ሊሚትን ስትሬች አርገህ ተወጥረህ አቅምህ ድረስ ውስጥ ያለውን ወንድነት እስክታወጣው ድረስ ነው የምትለጥጠው አቅምህን። አንተ ራሱ በህይወት በዚህ አጭር ጊዜ ውስጥ አረጋቸዋለሁ ብለህ ያላሰብካቸውን ነገሮች እንድታረግ ፑሽ ታረጋለች። ገብቷል አይደለም? ይሄ ሊሚቲንግ የሆነው እንትንን በደንብ ነው የምትገፋው። ይጫኑሃል ባይዘው ሴቶች እስከ አቅምህ ምን ድረስ እንደሆነ የተሰጣቸው ኔቸር ነው ይለጥቷል። ኢሞሽናል ስቴቢሊቲን አንዳንዴ ጠቅ አድርገው አናደው ምን ድረስ እንደምትቋቋም ያይኋል። ገብቷል አይደለም? በትንሽ ነገር የምትል ከሆነ ተመዘንክ ማለት ነው። ሶ የጄኑዊን ኔቸራቸው ሲወዱ ግን አንተን ዲስትሮይ ለማድረግ አንተን ዋጋ ለማስከፈል አንተን ምስቅልቅልን ለማውጣት ሳይሆን አንተ እነዛን ደካማ ጎኖችን አክቹሊ እንድታሸንፋቸው አክቹሊ የተሻለ እንድትሆንላቸው ማለት ነው። ቤስት እንድትሆንላቸው ከመፈለግ ማለት ነው። በጣም ከመውደድ የተነሳ ለኔ ብለው ከማሰባቸው የተነሳ አንተ ውስጥ ኩራት ስላላቸው በአንተ እድገት በአንተ ስኬት በአንተ መለወጥ በአንተ የሆነ ቦታ መድረስ በጣም ስለሚኮሩ ሴቶች በፍቅረኛቸው ወር በባላቸው በጣም they push you to the limit ፑሽ ያረጋዋል እስከ ጥግ ድረስ። አንተ ራስህ ማለት ነው ፕሮቫይድ በማድረግ ረገድ ሊሆን ይችላል ተረዳኝ፣ ፕሮቴክት በማድረግ ረገድ ሊሆን ይችላል። ኢሞሽናል ኢንተለጀንት በሆነ ረገድ እንዳልኩት እስከ ሊሚትህ ስትሬች አርጋ ዊክነስን እንድታቀው ደካማ ጎና the most problem እንደው ታውቃለህ። ወንድ ልጅ ግን እቺን ደካማ ጎኑን ማወቅ ራሱ ያናድደዋል። ሞኝነታችን ገባ ተሸፋፍኖለት እንዲቀጥል ላይ ይፈልገው ኦር ደግሞ ኢጎ በቃ ብድግ ይላል ጓ ይላል ማለት ብልጥ ካሆንክ የምሬን ነው ማለት ጄኑዊን ከሆነቻች ጄኑዊን ሲል ግን በጣም ሎያል መሆን አለባት ለአንተ የምትወድህ ከልቧ። ምክንያቱም ሴት ልጅ ሎያሊቲዋን ስታጣ አብራ ታጣለች፣ የኢንቱዊሽን ፓወሯን አቅሟን ታጣለች። ይሄ በግልጽ ነው የምናገረው። ጄኑዊን ከልቧ ነገሮችን የምታስበውን ባህሪዋን ስለምታጣ she will be just be nobody። እውነት ለመናገር ካንተ ጋር በተያያዘ ነው ያልኩት as a human being አይደል። ሶ ጄኑዊን ከሆነች እንዳልኩት ግን ንጹህ ልብ ያላት በቃ ታማኝ ስነ ስርዓት ያላት ቤተሰቦቿን አክባሪ ከልቧ የምትወድ አንተ ላይ ታምና ልቧን አንተ ላይ አሳርፋ ያለች ፍቅረኛ ሞር ሚስትም ከሆነች ግን እንዳልኩት የምትሰራቸው ስህተቶች ይታወቃታል። ወር ደግሞ የምትሰራቸው ስህተቶች ስለ ይሄ የሚያቀትህ ቦታ ወር የሚያቀትህን ቦታ ጫን ፕረስ ታረጋለች። ገባ ለምሳሌ ባጥርህ እንዴት ነው ባልጠነከረው በኩል ሄደህ ወንድ ኮንክ ትላላ ተጠጋግነዋል አይደለም። በግቢህ ቤት ዊክ በሆነበት ቦታ እኮ ይሄድክ እሁድ ቀን ምናምን ካያ አባቶች አጥር ሲያጥሩ አይታጠቅ ግቢ ውስጥ ወር የሆነ ነገር ዊክ በሆነበት ሳይት ልክ እንደዛ ያን ዊክ ሳይድህን ዝም ብላ ኢግኖር አለም አርጋም ታልፈው ትፈልጋለች ትወዳለች ችላ ብላ አታልፈው። እንደሌላው ሴት እኔ ምን አገባኝ ይሄ ከሆነልኝ አትልም። እኔ ምን አገባኝ አይሰራም ለሷ ረዳኝ
የኔ ጉዳይ ነው። ሴቶች ባይዘው በሚፈልጉ ነገር ላይ እኔ ምን አገባኝ ያቁ እንዴ ተናንቀው እንድታስተካክል ነው ያረጉ ያ ባህሪ ያላት የምሬ ነው። ወንድ ልጅ ብልጥ ከሆነ እንደው ለሷ እንኳን ፊቷ ደካማ ጎን ባያምን እንደው ቢያቀተው ኢጎ ቁጭ ሲል ግን እቺ ልጅ ልክ ነች እንዴ ማለት አለበት። she's making you a stronger man። ሁለተኛ ደግሞ she feels everything ሁሉ ነገር ነው የሚሰማት ሴት ልጅ ሎያል ሆና